አስባችሁታል? የገዛችሁት ዋይርለስ ማይክ የእናንተ ስልክ ሰፖርት ባያደርገው ምን ታደርጋላችሁ? እኔ የገጠመኝ ይሄ ነበረ። ይሄን ማይክ ከገዛው በኋላ የኔ ስልክ ሰፖርት አያደርገውም ማለት ነው። ስለዛ ይሄን መፍትሄ መፈለግ ነበረብኝ ለዚህ ችግር ማለት ነው። እና ይሄን መፍትሄ ለራሴ አግኝቼ ለእናንተም ላካፍላችሁ ነው የመጣሁት። ማይክ ገዝታችሁ አልሰራም ላላችሁ ይሄን ቪዲዮ እስከ መጨረሻው ድረስ ምንም ስኪፕ የምታደርጉት ቦታ የለም። ቀስ ብላችሁ ሙሉን ተረጋግታችሁ ይሁት ይሄን ቪዲዮ በጥሞና ተመልከቱ። እሺ ወደ ሁለተኛው ገጽ እንኳን በሰላም መጣችሁ። መፍትሄዎቻችን እነዚህ ናቸው። ከላይ የምትመለከቷቸው አራቱ መተግበሪያዎች ወይም ደግሞ አፕሊኬሽኖች ናቸው ማለት ነው፣ መፍትሄ የሚሆኑ ማለት ነው። እነዚህ ሁለቱን የምትመለከቷቸውን እነዚህ ሁለቱን መጀመሪያ ለየት ባለ መንገድ አሳያችኋለሁ። እነዚህን ደግሞ ሁለቱ ለየት ባለ መንገድ ነው ማሳያችሁ። ያው አሁን ስማቸውን ስላያችሁ ሄዳችሁ ሰርች አድርጋችሁ አወርዳችሁ ለመሞከር የምትሞክሩ ከሆነ ሲስተም እንዳታበላሹ በጥሞና ካያችሁ በኋላ ሄዳችሁ ብትሞክሩ ለእናንተ ውጤታማ ትሆናላችሁ ብዬ ካሁኑ ላሳስብ እወዳለሁ። እሺ ወደ ሲስተሙ ስንገባ ያሉን አማራጮችን መጀመሪያ ላሳያችሁ። እነዚህ አሁን ሁለቱ ካልሰሩልን ድንገት ይሄኛውን ስለምንጠቀም መጀመሪያ ማሳያችሁ ካሜራውና ቮይስ ሪከርደር ኖርማል የስልካችንን ነው የምናየው ማለት ነው። እሺ መጀመሪያ ያለን አማራጭ ቮይስ ሪከርደር ላይ ከገባን በኋላ ቮይስ ማስጀመር የገዛነውን ዋየርለስ ማይክ ስልካችን ላይ ከሰካነው በኋላ ቂጡ ላይ ከዛ በኋላ እናስጀምራለን ማለት ነው። እዚህ ጋር ስታርት ብለን እናስጀምርና እንወጣለን። አሁን እኔ ቪዲዮ ሪከርድ እያደረኩላችሁ ስለሆነ ቮይስ መቅዳት አልችልም ማለት ነው። አሁን ይሄን ስነካው አይቀዳልኝም፣ ምክንያቱም ለእናንተ ሪከርድ እያደረኩ ስለሆነ ማለት ነው። እዚህ ጋር ካስጀመራችሁ በኋላ ወደ ውጭ ባክ ብላችሁ ትወጣላችሁ ማለት ነው። እየቀዳ ቮይሱ እየቀዳ መቅዳቱን ሳያቆም ወደ ኋላ ባክ ብላችሁ ከወጣችሁ በኋላ ካሜራችሁ ላይ ገብታችሁ የምትፈልጉትም ቪዲዮ መቅዳት መጀመር ማለት ነው። ከዛ በኋላ ከቀዳችሁ በኋላ ካፕከት ላይ ገብታችሁ ተጨምሩበትና ኤዲት ታደርጉታላችሁ ማለት ነው። ቮይሱን ቪዲዮ ላይ ተጨምሩበታላችሁ በካፕከት ማለት ነው። አንደኛው አማራጫችን አሁን ያየነው ነው። ወደ ሁለተኞቹ ደግሞ እናልፋለን ማለት ነው። እነዚህ አማራጮቻችን አሪፍ ናቸው ካልሰራልን። እነዚህ ደግሞ ቀጣይ ያሉትን ስቴፖች ደግሞ አሳያችኋለሁ። እሺ ወደ ሁለተኛው ስቴፕ ስንመጣ ኦፕን ካሜራ ወደሚለው ነው የምናልፈው ማለት ነው። ይሄኛውን መጨረሻ ላይ በደንብ አሳያችኋለሁ። እኔ ይሄንን አሁን እየተጠቀምኩ ስለሆነ ከገባሁበት ቮይሱን ሊያቋርጥብኝ ስለሚችል ነው አሁን እንደዛ እምላችሁ። እሺ ኦፕን ካሜራ ወደሚለው አፕሊኬሽን ከገባን በኋላ የሚመጣልን ነገር ቀጥታ ካሜራ ነው። ቪዲዮ መቅረጽ፣ ፎቶ ማንሳት እንድንችል አይነት ነገር ይከፍትልናል ማለት ነው። ስለዛ ይሄን ካሜራ የተጠቀምን ግን በቃ ቮይስ መቅዳት እንዲችል ያደርግልናል ማለት ነው። ቮይስ መቅዳት እንዲችል ማለት ስልካችን ላይ ታይፕ ሲ ከሰካነው በኋላ ቀጥታ በዚህ ካሜራ ስንቀርጽ ድምፁ ይገባል ማለት ነው፣ ቀጥታ ማንም ሳያዘው ማለት ነው። እሱን ለማድረግ ደግሞ አንድ የምንከፍታት ሴቲንግ አለች። ሴቲንግ ላይ እንገባለን። ከዛ በኋላ ዝቅ አድርገን እዚህ ጋር ቪዲዮ የምትለዋል ቪዲዮ ሴቲንግ የምትለዋል እንገባለን። ከዛ በኋላ ዝቅ ካደረግን በኋላ እዚህ ጋር እዚህ ጋር ምን ይላል? እዚህ ጋር ከመጣን በኋላ አውዲዮ ሪኮርድ የምትላለች እሷን ከነካም በኋላ ወደዚህኛው ላይ እንቀይራታለን ማለት ነው። ሁለተኛ ላይ ያለው ይሄኛው ላይ ማለት ነው። እናደርገውና እንደ ኖርማል ካሜራ ወተን ማይክሮፎናችንን ሰክተን መቅረጽ ስንጀምር በቃ ድምፁ ይገባል ማለት ነው። ሌላ ምንም ሳንጠቀም በቃ ያቺ ከፈትናት በዚህ ስንቀርጽ ቀጥታ ድምፁ ይገባል ማለት ነው። ወደ ሶስተኛው አማራጫችን ደግሞ ስናልፍ ይሄኛው አፕሊኬሽን ያልኳችሁ እኔ የሰራልኝም እየተጠቀምኩትም ያለሁት እሱን ነው። ምክንያቱም ኦፕን ካሜራ የሚባለው ጥራት እየቀነሰብኝ ስለነበረ ከቀፉ የአፕሊኬሽን ውጪ መጠቀም አልፈለኩም ነበረ ማለት ነው። ስለዛ ይሄኛውን አፕሊኬሽን ቴሌግራም ላይ አስቀምጥላችኋለሁ። ቴሌግራም አድሬሳችን በጎን ላይ አስቀምጥላችኋለሁ። እንዲሁም ሰርች ማድረግ ትችላላችሁ። ኦሪጂናል ነው አታገኙትም፣ ግን ቴሌግራም ላይ ኦሪጂናል አስቀምጥላችኋለሁ። እሺ ወደ አፕሊኬሽኑ ከገባን በኋላ አሁን እየቀዳ ነው፣ አይታችሁታል። እዚህኛው ላይ ስናደርገው አረንጓዴ ሲሆን እየቀዳ ነው። እዚህኛው ላይ ደግሞ እቺን ጠቅስ እናደርጋት እዚህ ጋር አንዴ ስንነካው መሀል ላይ ጠቅስ እናደርገው ወደዚህኛው ይቀይረዋል ማለት ነው። እቺኛው አረንጓዴ ትሆናለች በተራዋ። እቺኛው ኦን ስትሆን ስልኩ መቅዳት ያቆማል ማለት ነው። ማለት ከስልክ ታይፕ ሲ ሰክተን በማይኩ ብናወራ አይሰራም። ወደዚህኛው ግን ስናበራው ታይፕ ሲ ከሰካም በኋላ ቻርጀር ቦታ ላይ ስናወራ ይሰራል ማለት ነው። አሁን እንደምትሰሙኝ ማለት ነው። እቺን ጠቅ ባረጋት አሁን ይቋረጣል እኔ የምቀዳላችሁ ድምጽ ማለት ነው። እና ሶስቱ አማራጮቻችን እነዚህ ናቸው ማለት ነው። በታማኝነት ካሳዩዋችሁ ነገሮች ውስጥ
እየሰራላችሁ ካለ እባካችሁን ይሄንን አካውንት ሰብስክራይብ በማድረግ እንድታበረታቱኝና እንድትደግፉኝ በአክብሮት ጠይቃለሁ። እሺ እንዳያችሁት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ማበረታታት ትችላላችሁ። እንዲሁም ደግሞ ሌሎችም ቪዲዮዎች ለእናንተ ይጠቅሟችኋል የምሰራቸውን ቪዲዮዎች እናንተ ጋር እንዲደርሱ ሰብስክራይብ አድርጋችሁ ላይክ በማድረግ ማበረታታትና ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ስልኬ ይሄ ማይክ ሰፖርት አያደርግም ማለት ነው። ወይኔ አልዞርኩም። ያዞርና ወይ ተጋበዙ አይሆንም። አስባችሁ